إذن تكفى همك ጭንቀትህ ይበቃሃል አላህ ጀለ ጀላሉ ይበቃሃል ጭንቀትህ ويغفر لك ذنبك ወንጀልህም ይማራል ወንጀል የተባለ ነገር ይማራል ጭንቀት የተባለ ነገር አላህ ይበቃሃል በሌላ ሪዋያ ላይ ኢማም አህመድ ምን ይላሉ ኢዘን አሉት ይሄን ካደረክ يكفيك الله ይበቃሃል ما أهمك የሚያስጨንቅህ ነገር من دنياك وآخرتك የዱንያህን የአኺራህንም ጭንቀት አላህ ይበቃሃል አሉት በዛ ነገር ቀልባቸው ጸድቶ ጭንቀታቸው ተገፎ ችግራቸው ተወግዶ ሁሉ ነገራቸው ሰላም ሆኖ ዱንያ አኺራቸው ተውፊቅን ብቻ ሲያጋጥማቸው ምንም ማያስፈልገው ነገር ንያ ማያስፈልገው ውዱእ ማያስፈልገው የሆነ ሸርጦች መስፈርቶች ማያስፈልገው ለምን ካልከኝ አሉ አንተ እኮ ኸይሩን ስራ የምትሰራው እንደራስህ ነው አላህ ግን አንተ ላይ የሚያወርደው እንደራሱ እንደ ትልቅነቱ እንደ ዐዘመቱ እንደ መላኩ ነው አላህ ጀለ ጀላሉ አንተ ላይ የሚያወርደው አንድ ሰላት እድሜ ልክህም ብትሰራ ይሄ አንድ ቢሆን ነው አሉ ሰይድ ኢብኑ አጣኢላህ ሰከንድ አንድ ብቻ ቢሆን ነው فكيف አንድ ስታወርድ ግን 10 ሲወርድብህ ይሃን ካየህ እንዴት ይሆናል الحمد لله القوي سلطانه الواضح برهانه المبسوط في الوجود كرمه وإحسانه تعالى مجده وعظم شأنه خلق الخلق لحكمه وطوى عليها علمه وبسط به من فائض المنة ما جرت في أقداره القسمة فأرسل أشرف خلقه وأجل عبيده رحمه وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا ونبينا وقرة أعيننا ونور قلوبنا محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وكشف الله به الأمة وجاهد في الله حق جهاده حتى أتاه اليقين كان أحسن الناس خلقا وخلقا وأهداهم إلى مكارم الأخلاق طرقا كان خلقه القرآن وشيمته الغفران ينصح للإنسان ويفصح في الإحسان يعفو عن الذنب إذا كان في حقه وسببه وإذا أضيع أمر الله لم يقم أحد لغضبه من رآه بديهة هابه ومن خالطه معرفة أحبه ويقول الحق ولو كان مرا ولا يضمر لمسلم غشا ولا غرا صلى الله وسلم وبارك عليه وعلى آله صلاة تنجينا بها من جميع الأهوال والآفات وترفعنا بها أعلى الدرجات وتبلغنا بها أقصى الغايات من جميع الخيرات في الحياة وبعد الممات وعلى آله وأصحابه أجمعين وعنا معهم وفيهم برحمتك يا أرحم الراحمين أما بعد فيا عباد الله إني أوصيكم ونفسي المذنبة أولا بتقوى الله تقوى إله العالمين يا الله جل جلاله فراتشا يا الله جل جلاله محبة لبلا يقبع لسيداتنا صلى الله عليه وعلى آله وصحبه وسلم እሳቸውን መውደድ እሳቸውን ማፍቀር እሳቸውን ማላክ እሳቸውን ከማንም በላይ አድርጎ ልቡ ላይ ማስቀመጥ ግዴታው ይሆናል የአላህ መሐባ ያለው የአላህ ፍራቻ ያለው ማለት አላህ ጀለ ጀላሉ ሰይዳችንን ሰለላሁ ዐለይሂ ወሰለም ለዓለሙ እንዳለ እዝነት አድርጎ ነጃ መውጫ አድርጎ ለሙተቂኖች አላህን ለሚፈሩ ሰዎች ከዱንያም በላ ከአኺራም በላ ነጃ መውጫ አድርጎ ነው አላህ የላካቸው በእሳቸው ምክንያት ነው የአላህ እዝነት የሰፋል በሳቸው ምክንያት ነው ባለፉት ኡመቶች ላይ የወረዱ በላዎች እና የወረዱ አዛቦች ከነሱ የተጠበቀው በሳቸው በረካ ሰለላሁ ዐለይሂ ወሰለም ወባረከ ዐለይሂ እሳቸውን አልቆ አክብሮ ነው አላህ የላካቸው የማላቂያውና አላህ ጀለ ጀላሉ የማክበሩ ዋና ምልክት ደግሞ ስናይ ሌሎች አንቢያዎች ላይ ለማንም ያላደረገውን ለሳቸው ያደረገላቸው ትልቅ ድርጊት አለ ትልቅ ማክበር አለ ትልቅ ውዳሴ አለ ይሄም ምንድነው አላህ በራሱ ጀምሮ መላእክቶችን እንዳለ አስከትሎ ሰላት አለ ነብይ ሰለላሁ ዐለይሂ ወሰለም እሳቸው ላይ ሰላዋት ያወርዳል ይሄን ደግሞ በቁርአን ላይ ነገረን ኢነላህ ወመላኢከተሁ ይሰሉና ዐለ ነብይ ነብያችን ላይ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወርዳሉ አላህም መላእክው የተከበሩት መላእክቶች አላህ በትልቅነቱ በዐዘመቱ በክብሪያው እሳቸው ላይ ሰላዋት ያወርዳል ይሄን ከነገረን በኋላ ጉዳዩ ከባድ እንደሆነ ሊነግረን በእንደዚህ አይነት መልኩ ከጀመረው በኋላ ከዛ በኋላ ነው ትእዛዝ የመጣው ያ አዩሃ الذين آمنوا صلوا عليه وسلموا እናንተ ያመናችሁ ሆይ ይሄ ድርጊት እኮ ከባድ ነው
እኔም ማደርገው ነው መላእክቶች ራሱ የሚያደርጉት ነው ሐቢቤ ላይ ይሄ ከባድን ድርጊት አድርጉት ሰሉ ዐለይሂ ወሰሊሙ ተስሊማ እሳቸው ላይ ሰላዋት አውርዱ ብሎ አላህ ይሄን ቁርአን አወረደ ይሄ ምን ማለት ነው ለማንም ነብይ አላህ ያላደረገው ማለት ነው ለይቱ ይሄ ጉዳይ ደግሞ በእሳቸው ብቻ አላበቃ ይሃም አልፎ ኡመታቸውን እንዳለ እነሱ ላይ ሰላዋት ያወረደ የአላህ ጀለ ጀላሉ ሰላዋት ይወርድበታል ሰሃቢዩ ረዲየላሁ ዐንሁ ሰይድና አቢ ጠልሃ አንድ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ፊታቸው ላይ የደስታ ምልክት እየታየ እየፈካ አገኘዋቸው ልክ ሳገኛቸው ያ ረሱላህ አላህ ፊት ላይ የሆነ ቢሻራ ይታያል የሆነ ደስታ ይታያል ምንድነው ያ ደስታ ምንድነው የሚታይብህ ሲሏቸው ኢነሁ አታኒ الملك ጅብሪል እኮ መጥቶ ነበር ከትንሽ ይቀር አንተ ከመምጣት በፊት ጅብሪል መጥቶ ነገረኝ አላህ ጀለ ጀላሉ ይልሃል ያ ሙሐመድ ኢነ ረበከ ይቁል ጌታክ እኮ ይላቸዋል ለነብያችን ሰለላሁ የሳቸው ብቻ ጌታ ነው እንዴ አላህ ነው ወይ አይደለም የሳቸው ብቻ ጌታ አይደለም የሁሉም ኸልቅ ጌታ ነው የሁሉም ኸልቅ ኻሊቅ ነው ፈጣሪ ነው ላኪን የመወደድና ኻስ ሲያደርገው ልዩ ሲያደርገው ማለት ነው ሰይድና ጅብሪል እኮ ነው የሚለው ኢነ ረበና ጌታችን አይደለም ያላቸው ኢነ ረበከ ያንተ ጌታ ይላቸዋል ለሰይዳችን ሰለላሁ ጌታ እኮ አላህ እኮ ያ ሙሐመድ ሆይ አማ ይርዲካ አያስደስትህም ወይ ከኡመት ውስጥ አንድ ጊዜ አንተ ላይ ሰላዋት ያወረደ እኔ እሱ ላይ ደግሞ 10 አወርድበታል እሳቸው ብቻ ላይ አይደለም ይሃ ፈضል ይሃ ችሮታ ይሃ ክብር የተገኘው እሳቸው ላይ ብቻ አላህ ሰላዋት ማውረዱ ሳይሆን እሳቸው ላይ ደግሞ ያወረደን አላህ ያወርድበታል 10 ጊዜ ሰላዋት አወርድበታል አንተን ደግሞ ሰላምታ አንድ ጊዜ ያቀረበ እኔ 10 ሰላምታ አወርድለታለሁ እሱ 10 ሰላምታ አቀርብለታለሁ የአላህ ሰላም የአላህ ሰላት ሰይድ ኢብኑ አጣኢላህ አልሰከንደሪ የተባሉ ታላቅ ጀሊል የሆኑ ዓሊም ሱፊ ምን ይላሉ ከአላህ የመጣች አንድ ሰላት በሐቂቃ አላህ ተቀብሎ ያቺ አንድ ሰላት እድሜ ልክህን እንዳለ እስከ የውመል ቂያማ አላህ ቢያኖርህና የተለያየ አይነት ስራ ብትሰራ ባንተ ችሎታ ያለ ስራ ኸይር የተባለ ነገር ብትሰራ ያቺ ግን ከአላህ የመጣች አንድ ሰላት ያን ሁሉ ነገር ትበልጣለች ለምን ካልከኝ አሉ አንተ እኮ ኸይሩን ስራ የምትሰራው እንደራስህ ነው አላህ ግን አንተ ላይ የሚያወርደው እንደራሱ እንደ ትልቅነቱ እንደ ዐዘመቱ እንደ መላቁ ነው አላህ ጀለ ጀላሉ አንተ ላይ የሚያወርደው አንድ ሰላት እድሜ ልክህን ብትሰራ ይሄ አንድ ቢሆን ነው አሉ ሰይድ ኢብኑ አጣኢላህ አልሰከንደሪ አንድ ብቻ ቢሆን ነው فكيف عند ستاورد ግን 10 ሲወርድብህ ይሃን ካያዝ እንዴት ይሆናል سيدنا ابن عباس رضي الله عنه من ይላሉ ما خلق الله وما ذرى وما برأ نفسا الله جل جلاله አልፈጠረም አላስገኘም አንዲትም ነገር አንዲትም ነፍስ እሱ ጋር አክረም ይሆነች የተከበረ እሱ የላቀ من محمد صلى الله عليه وسلم ከሰይዳችን صلى الله عليه وسلم የበለጠ ማንም የለም ካሉ በኋላ سيدنا ابن عباس رضي الله عنه ይላሉ وما سمعت الله አልሰማውም አላህን ቁርአኑ ላይ አልሰማውትም ሲምል በሳቸው እድሜ ቢሆን እንጂ ከሳቸው እድሜ ሌላ በሌላ ፍጡራን እድሜ ምንም ሲምል አላየሁትም በሳቸው ነበር ለአምሩካ አላቸው በአንተ እድሜ ይምላለው ብሎ ሰይዳችን ሰለላሁ ዐለይሂ ወሰለም በሳቸው እድሜ ይምላል ولهذا يا اخواني الله جل جلاله ይሄን ያላቃቸውን ሰይዳችን ላይ ሰለላሁ ዐለይሂ ወሰለም ሰላዋት ማውረድንም አልቆታል ማለት እሳቸውን አልቆ ሰላዋት ያወርዳል አላህ ሰላምታን ያወርድባቸዋል እሳቸው ላይ ልክ እንደዛው ደግሞ እሳቸውን አልቆ ሰላዋት ያወረደባቸውን ሰው ላይ 10 ሰላዋት ያወርድበታል كثرة الصلاة على النبي صلى الله عليه وسلم ነብያችን ላይ ሰላዋት ማብዛት በጧት በማታ በእያንዳንዱ ጊዜያችን ላይ ለሥራ ስንሄድ ስንመለስ ማንኛውም ሁኔታ ላይ ውዱ ማያስፈልገው ጉዳይ طهارة ማያስፈልገው ጉዳይ ወደ ቂብላ መዞር ማያስፈልገው ጉዳይ ከሆነ ከምግብ ከምናምን ነገር መከልከል ማያስፈልገው ጉዳይ ላኪን አላህ ጋር ትልቅ የሆነ አጅር ወደ አላህ መቃረቢያ ወደ ሰይዳችን ሰለላሁ ዐለይሂ ወሰለም መቃረቢያ ነገ የውመል ቂያማ ላይ ወደኔ ቅርባችሁ አሉ ሰለላሁ ዐለይሂ ወሰለም አቀረቡኩም ሚኒ ከኔ መጅሊስ ላይ እኔ የምቀመጥበት ቦታ እኔ መሆንበት ቦታ ወደኔ ቅርብ የሆናችሁት ከናንተ ውስጥ አክሰሩኩም ዐለየ ሰላት እኔ ላይ የበለጠ ሰላዋት ያወረደ ነው አሉ ሰይዳችን እሳቸው ጋር መቅረብ ማለት እኮ
አኺራ ላይ የአኺራ ሀገሩ ኢምፓየሩ ደውላው እንዳለ እሳቸው እንደፈለጉ የሚሆኑበት አላህ ፈቅዶላቸው የለፉበትና የደከሙበትን ውጤት የሚያዩበት ቀን የዛን ቀን ላይ እሳቸው ጋር ቅርብ መሆን ማለት ከኸይሩ ሁሉ ቅርብ መሆን ማለት ያ ቅርበት ደግሞ በምንድነው የሚመጣው አሉ ራሳቸው ሲያመላክቱን አክثركم علي صلاه እኔ ላይ ሰላዋት ያበዛ ነው የበለጠ ይጠራል የበለጠ ይጸዳል ከአላህ የበለጠ ሰላዋት ይወርድበታል የዛን ጊዜ ወደ እሳቸው አቅረብ መሆን ይጀምራል ለዚህ ነበር መሻይኾቹ እንዳለ ምሽቀዳደሙት በዛን ለይል ወነሃር ሰላት አለ ነብይ የሚያበዙት ነበር እኛ በቀን 100 ጊዜ ሰላዋት ማውረድ ከብዶናል አካቢሮቹ ግን 25000 ሰላት አንዳንድ 40000 ሰላት አለ ሰለላሁ በዛ ነገር ቀልባቸው ጸድቶ ጭንቅታቸው ተገፎ ችግራቸው ተወግዶ ሁሉ ነገራቸው ሰላም ሆኖ ዱንያ አኺራቸው ተውፊቅን ብቻ ሲያጋጥማቸው ምንም ማያስፈልገው ንያ ማያስፈልገው ውድሁ ማያስፈልገው የሆነ ሸርጦች መስፈርቶች ማያስፈልገው اللهم صل على محمد وعلى اله ያን ሰላዋት ማብዛት በተቻለ እኛም ደግሞ ራሳችን ላይ ተርቲብ እናደርግ ከእንቅልፍ በፊት ጧት ከሥራ መውጣታችን በፊት የተቻለንን አከረ ያችን ሰላት አለ ነብይ ስናበዛ ቀስ በቀስ ከጊዜ በኋላ ይሃ ልባችን ላይ የተሰባሰበው ጨለማ ይገፈፋል ይሃ ጨለማ ይቀንሳል ከአላህ የሚመጣ ሰላዋት ቀላል አይደለም በየቀኑ አላህ ሲያስታውስ አስቡ የመሐባቸው የነብያችን ሰለላሁ ዐለይሂ ወሰለም እሳቸውን የመውደድ ምልክቱ የአህለ ሱናና የሙሂቦች ምልክት ይሉ ነበር ከስረቱ ሰላህ በእሳቸው ላይ ሰላዋት ማውረድ ማብዛት ምልክቱ ነበር ይሉ የእሳቸውን ፈضል ችሮታቸውን ያደረጉልን ነገር ውለታ በትንሹም እኮ ትውስታ ማድረግ ይሄን ሰላህ አለ ነብይ ማብዛት እሳቸው በመጡበት ነገር ሐቅ ብሎ ማመን ማለት እኮ ሰላት አለ ነብይ እሳቸው ላይ ማለት ولهذا يا اخوان ይሄን ሰላህ አለ ነብይ ሰለላሁ ዐለይሂ ወሰለም ማብዛት ትልቁ ዱዓ ነው ትልቁ ልመና ነው አላህ ለምንድን ነው ዱዓ የምናደርገው ዱዓ የምናደርግበት ነገር እኮ ጭንቀት ነው አይደል ጥበት ነው ደስታችንን እንዳለ የሚበክል ቀልባችንን እንዳለ የሚከድር ስንትና ስንት ጭንቀት አለ በሽተኛው ከበሽተኛው ጋር የሚቀመጥበት የተቀመጠው ደሃው ከድህነቱ ጋር አብሮ የሚጨመርበት ነገር ትልቁ ነገር ጭንቀት ነው ዱዓ እኮ አላህን የሚያስለፈልፈን አላህ ጋር ሄደን እንድናለቅስ የሚያደርገን ምንድነው የዚች ዱንያ በላ የዚች ዱንያ ጭንቀት ነው በእሳቸው ላይ ነብያችን ላይ ሰለላሁ ዐለይሂ ወሰለም ደግሞ ሰላዋት ማብዛት ይሃ ጭንቀትን የሚገላግልህ ነገር መሆኑን በሐዲሳቸው ላይ አስቀምጠውልን ትንሽ አላህን ከፈራና የአላህ መሐባ ፍቅሩ ልቡ ላይ ከገባ ብዙ ደግሞ ዱዓ የሚያስደርገው የሚያስጨንቀው ምንድነው ወንጀሉ ነው አኺራ እንደው አላህ ምን ያረጋኛል እንጂ አብዛኞቻችን ለራሳችን ሐጃ ነው ለዱንያ ሐጃችን ነው የምንጨነቀው ላኪን ደግሞ የበለጠ ትንሽ ኢማናችን ጨመር ሲል ምን ያስጨንቀናል ወንጀላችን ለሚያስጨንቀው የሰራነው ወንጀል አለ እንደው አላህ ተቆጥቶብኝ ይሁን ቀብሬ እንዴት ነው የሚሆነው አኺራ እንዴት ነው የሚሆነው የሚለው ነገርም ያስጨንቀናል የዛም ጭንቀት መፈረጃ ሰላህ አለ ነብይ ሰለላሁ ዐለይሂ ወሰለም እሳቸው ላይ ሰላዋት ማብዛት መሆኑን ነግረውናል ሰይዳችን ዱንያ ላይ የሚያስቸግረን በሽታ ችግር ጭንቀት ሁሉ አመላክተው ነው የሄዱት ሰይዳችን እያንዳንዱን መድኃኒቱን ነግረውን ነው የሄዱት የዚህ ደግሞ መድኃኒት ይሄ እሳቸው ላይ ሰላዋት ማብዛት መሆኑን ነግረውናል ሰይድና ኡበይ ብን ከዓብ በማታ ላይ ነብያችን ሰለላሁ ዐለይሂ ወሰለም የአኺራው የመጀመሪያው ጥሩምባ የሚነፋው ሁለተኛው አኺራ ሊቆም ነው በቃ ቀርቧል ብሎ ሰውን ሲያስጠነቅቁ አንድ ጊዜ መጣና ያ ረሱላህ አላቸው እኔ እኮ እሱ ላይ ሰላዋት አበዛለሁ የቻልኩትን ያክል አበዛለሁ ሰላዋት ዱዓ አበዛለሁ ማለት ነው እርሱ ላይ ምን ማለት ነው ሰላዋት አለ ነብይ ዱዓ ማለት ነው اللهم صل على محمد ስትልኮ ያ ረቢ ነብያችንን አለቃቸው እሳቸውን ከፍ አድርጋቸው ከመላእክቶቹም ከሁሉም በላይ አድርጋቸው የማያልቅ ስጦታ ስጣቸው እያልክ እኮ ነው اللهم صل على ሌላ ምንድን ሰላት ማለት ዱዓ ማለት ነው እና ምን ያህል ላርግላችሁ ሲላቸው እንዲያደርግልኝ አይሉ ነብያችን አደረክ አላደረክ ደግሞ እያንዳንዱ የምትሰራው ስራ ለእሳቸው ነው የሚመዘገበው የመጀመሪያው አመላካች ነው ሰላህ አለ ነብይ ዝም ብለህ ብታደርግ ራሱ ለእሳቸው ነው የሚመዘገበው ከአጅሩ ሌላ ማለት ነው ማሺ ካሉት የፈለከውን ያክል እኔ እንደዚህ አይደለም አላህ እንደው ሊያከብር ከፈለክ የፈለከው
ግዴታ ያደረገበትን መጠንና ምናምን በእንደዚህ አይነት መልኩ ስለሌለ የፈለከው ነው ሲሉት 1/3 በቃ ለራሴ ዱዓ ማደርግበት ሰዓቶች አሉኝ ከዛ ውስጥ 1/3 ያክል ላድርግ ለርሱ ዱዓ ላድርግ ሲላቸው ማሺ ታሉት እንደፈለክ ፈኢን ዚታ ከጨመርክ ግን فهو خير لك ለአንተ ኸይር ነው አሉት ከጨመርክ እሺ ያ ረሱላህ ግማሽ ላድርግ በቃ እኔ ለዱዓ ሰዓት ብዬ የምቀመጥበትን ሰዓት ግማሹን ሰላ አለ ነብይ እርሱ ላይ ሰላዋት ማውረድ ይሄን ላደርገው ሲላቸው ማሺታ አሉት አሁንም እንደፈለክ ፈኢን ዚታ فهو خير لك ከጨመርክ ግን ለአንተ ኸይር ነው እሺ ያ ረሱላህ 2/3 ላድርገው በቃ 1/3 ለራሴ ዱዓ ሌላው 2/3 ለርሱ ሰላ አለ ነብይ ላወርድባቸው ሲል ማሺ እንደፈለክ ፈኢን ዚታ فهو خير لك ከጨመርክ ግን ለአንተ ኸይር ነው መጨረሻ ላይ አጅዐል ለከ ሰላቲ ኩላህ ሰላቲ ዱዓ የተባለ ነገር እንዳለ ለርሱ ላድርገው ሰላ አለ ነብይ ብቻ ላድርገው ሲላቸው ኢዘን አሉት እንዲህ ካደረክ አሉት ሰለላሁ ዐለይሂ ወሰለም ኢዘን ቱክፋ ሐመክ ጭንቀትህ ይበቃሃል አላህ ጀለ ጀላሉሁ ይበቃሃል ጭንቀትህን ወይغفر لك ذنب ወንጀልህም ይማራል ወንጀል የተባለ ነገር ይማራል ጭንቀት የተባለ ነገር አላህ ይበቃሃል በሌላ ሪዋያ ላይ ኢማም አህመድ ምን ይላሉ ኢዘን አሉት ይሄን ካደረክ يكفيك الله ይበቃሃል ما أهمك የሚያስጨንቅህ ነገር من دنياك وآخرتك የዱንያህን የአኺራህን ጭንቀት አላህ ይበቃሃል ይሄን ስጦታን ይመጣል በሳቸው በረከት እሳቸው ላይ ሰላዋት ማብዛት ረቢዕ ላይ አይደለም ከረቢዕ ውጪ ሁሌም ረቢዕ ነው ለሙሂብ አፍቃሪ ለሆነ ወዳጅ ለሆነ መንገዱን ላወቀ ሁሉ ጊዜም እሳቸው መገኘታቸው ያስደስታል ረቢዕ እኮ ምልክት ስለሆነ ብቻ ወሩ ስለሆነ ብቻ እንጂ ከዛ ሌላ በየዘመኑ በእያንዳንዱ ሰዓት መሻይኾችም እያንዳንዱ ደስታቸውን ከትልቁ ደስታ ጋር ነብያችን ሰለላሁ ዐለይሂ ወሰለም ለኛ መሆናቸው መገኘታቸው ትልቅ ደስታ ነው ትልቁ ደስታ ይሄ ነው አላህ እሳቸውን የኛ ማድረጉ ማለት ነው ላኪን ትናንሽ ደስታዎቻቸውን ደግሞ ትንሽ ደስታዎቻቸውን አንድ ላይ ያቆራኙት ነበር ከትልቁ ደስታ ለዚህም ነው የሆነ ኪታብ ሲጨርሱ መውሊድ ይባላል ይቀራል ይሄ ኪታብ መጨረሱ ደስታ ነው ከትልቁ ከሰይዳችን መገኘት ጋር አንድ ላይ ይሃን ያጣጥሙታል ልጅ ሲወለድ መውሊድ ይላል የሆነ ቤት ሲሰራ መውሊድ ይላል ይሃን ነገር ያወጣሉልኝ ሲደሰት የሆነ ሰው የታመመ ሰው በሽተኛ ነጃ ወጣለት መውሊድ ይላል ይሃን ደስታ ከዋናው ደስታ ጋር ከሰይዳችን ጋር ሰለላሁ ዐለይሂ ወሰለም አቆራኝተው ስላስተላለፉልን እኮ ነው አሁን ዘመናችን ላይ በእንደዚህ አይነት መልኩ ለሁሉ ትንሽ ነገር ሲከሰት መውሊድ እናውጣ ይባላል ይሃን ደስታ ከዛ ጋር ከመሐባ ጋር የሚኖርበት ዘመናቸው ሁሉ መሐባ ስለነበረ በእንደዚህ አይነት አቆራኝተው ሰላዋት አለ ነብይ ሰለላሁ ዐለይሂ ወሰለም ማብዛቱ ላይ ስለጠነከሩ ነበር መጃሊሶች ምንቀማመጣቸው ለዱንያ መሃጃ ለምንም ሐጃ ይሁን ማለት ነው ምናወራቸው ነገራቶች ሁሉ ጊዜ ሂሳብ ላይ ይመጡብን እንዴ ቁጭ ብለህ ከጓደኞች ጋር የሳክበት መጅሊስ ቁጭ ብለህ ከወንድሞች ጋር የተነጋገርክበት ነገር ማለት ነው ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ما جلس قوم مجلسا አንዳቸውም ሰዎች አልተቀመጡም መቀማመጥን አልተቀመጡም እዛ መቀማመጥ ላይ ግን አላህን ያላወሱ እንደሆነ ነብያችን ላይ ሰለላሁ ዐለይሂ ወሰለም ሰላዋት ያላወረዱ እንደሆነ ይሃ መቀማመጣቸው ነገ የውመል ቂያማ ነዳማ ቢሆንባቸው ያ አላህ ለዚህ ነው መሻይኾቻችን እያወሩም ቢሆን ላ ኢላሃ ኢላላህ ብለው መሃል ላይ اللهم صل على محمد وعلى ال محمد ብለው ይቀላቅሉታል መጅሊስ ላይ ሌላ ጉዳይ ላይ ያወራህ ማለት ነው ማንኛውም መጅሊስ አሉ ረሱላችን ሰለላሁ ዐለይሂ ወሰለም አላህ ያልተወሳበት እኔ ላይ ወይ ሰላዋት አልወረደበት ይሃ መጅሊስ ነገ የውመል ቂያማ ነዳማ ነው የሚሆንበት ቁጭት ይሆንበታል ባልተቀመጥኩ ብሎ የሚመኘው መጅሊስ ስንት መጅሊስ ተቀምጠናል የምንነደበት ወላሂ አላህ ይሁን فإن شاء عذبهم الله كفلق يقطعቸዋል በዛ وإن شاء غفر ከፈለገ ደግሞ ይምራቸዋል ይሄ ምንን ያሳያል ይሄ ነገር ነገ የውመል ቂያማ አላህ ሊቀጣህ የሚችልበት ሰበብ እንደሆነ ማወቅ አለብን ማንኛውም መጅሊስ ሰይዳችን ሰለላሁ ዐለይሂ ወሰለም ያልተወሱበት እንደገና ደግሞ አላህ ጀለ ጀላሉ ያልተወሳበት መጅሊስ አንድ ሼክ አሉ ወደ ሰሜን አካባቢ አንድ መጅሊስ ላይ ተቀመጡ መጅሊሱ ላይ ዱዓ ተብሎ ነው የተቀመጡ ከትንሽ የሆነ አንድ ያክል 41 ሰዓት ከሄደ በኋላ ዞራሉና መጅሊስ ላይ ያሉትን እስኪ እዚህ ተቀመጥነው ቁጭ ብለናል ምን ሰራችሁ አላችሁ እኔ ቁጭ ባልኩበት 5000 ሰላ አለ ነብይ ጨረስኩ
በተቀመጡበት መጅሊሳቸው እንደዚህ ነበር ያማረ መጅሊስ ማለት ነው። ዱዓም ተብሎ ምንም ተብሎ ሲቀመጡ ወሬ አጓጉል ነገር እንትና ወጣ እንትና ወረደ ከሚባል በየደቂቃው ሰላዋት አለ ነብይ ሰለላሁ ዐለይሂ ወሰለም በማውረድ እሳቸው ላይ ሰላዋት በማድረግ መጅሊሱን ያሳመርከው እንደሆነ ነገ አጅር ሆኖና የምትደሰትበት ሆኖ ይመጣል። ያለ በለዛ ደግሞ ምንም ይሁን ምን የምትነደምበትና አላህ ከፈለገ ሊቀጣህ የሚችልበት ሰበብ ሆኖ ይመጣል። አላህ ይጠብቀን። ከቀናቶች ሁሉ ደግሞ በላጭ የሆነው ቀናት የውመል ጁምዓ ሰይዳችን ሰለላሁ ዐለይሂ ወሰለም የበለጠ ትኩረት ሰጥተውት ነው ሰላዋት አለ ነብይ እሳቸው ላይ እንድናወርድ ያዘዙን ማለት ነው። ምን አሉ ሐዲታቸው ላይ ሰለላሁ ዐለይሂ ወሰለም ኢነ አፍضل አያሚኩም ኢነ ሚን አፍضل አያሚኩም ከቀናቶቻችሁ ሁሉ ምርጥ የሆኑት ቀናችሁ ከምርጦቹ ውስጥ የውመል ጁምዓ ነው። የጁምዓ ቀን ነው። በዛን ቀን እኮ ነው አደም የተፈጠረው። በዛን ቀን ነው ደግሞ ሩሑ የተያዘችው። በዛን ቀንም ነው ቂያማ የሚቆመው። እኔ ላይ ሰላዋት አብዙ ይሉናል። አጃኢብ። ቅድም ኡበይ ብን ከዕብ ላይ ምንድነው ያለው? የውመል ቂያማ ደረሰ እያሉ ሲያስፈራሩ መጥቶ ሰላ አለ ነብይ አበዛባቸዋል ብሎ ይጠይቃቸው። እዚህ ጋር ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ስለ የውመል ጁምዓ ይናገሩና ምን ይላሉ? ይህ ቀን ከባድ ነው፣ በዛ ቀን ነው ቂያማ የሚቆመው ካሉ በኋላ ፈአክሲሩ እኔ ላይ ሰላዋት አብዙ። ምን ማለት ነው? ያኒ ከአኺራ ነፃ መውጫ ነጃ መውጫ ከአኺራ በላ ካስፈሪው ነገር እኔ ላይ ሰላዋት ማብዛት ነው እንደማለት ነው። ግልጽ እኮ ነው። ፈአክሲሩ ዐለየ ሚነ ሰላቲ ፊህ እኔ ላይ ሰላዋት ማብረድን አብዙ ካሉ በኋላ ፈኢነ ሰላተኩም ማዕሩደቱን ዐለየ የእናንተ ሰላዋት የምታወርዱት እኮ እኔ ጋር ይቀርብልኛል። እንትና የእንትና ልጅ መሻይኾቹ እንዳሉት ሁሉ ለአባትህ በጎ መዋል ራሱ ሰላት አለ ነብይ ውስጥ ይገባል። ለምን ሲባል ሰላት አለ ነብይ ስታወርድ ያንተም ስም ከና አባትህ ስም ጋር ነው ነብያችን ጋር የሚቀርበው። ለአባትህ በጎ መዋል ራሱ ስሙን ምን እያቀረብከው ነው? ሰይዳችን ጋር ሰለላሁ ዐለይሂ ወሰለም እንትና የእንትና ልጅ ሰላዋት አወርዶብሃል ተብሎ ይቀርባል። ሰሃባዎች ደነገጡና ያ ረሱላህ ከይፈ ተዕረዱ ሰላቱና ዐለይክ እንዴት ሰላታችን አንተ ላይ ይቀርባል? ወቀድ አሪምት ከሞትክ በኋላ አፈር ከሆንክ በኋላ እሳቸውን እንደ ሰው አይቷቸው ማንኛውም ሰው እንደዛው እንደሚሆነው አፈር ከሆናችሁ በኋላ እንዴት ይደርሳችኋል እርሶ ጋር ሲባችሁ ለየት ያለ ስጦታም እኮ አለ ለአንቢያዎች። ምን አሏቸው? አይደለም ኢነላህ ዐዘ ወጀል እኮ አላህ ሐረመ ዐለል አርድ መሬት ላይ ሐራም አድርጓል አንተ አኩል አጅሳደል አንቢያ የአንቢያዎችን ጀሰድ አካል እንዳትበላ ሐራም አድርጎባታል መሬት። የፈለገውን ሰው እንደዛ ያደርጋል አላህ። ስለዚህ ያ ነገር ይደርስልኛል ይመጣልኛል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሌላ ሐዲታቸው ላይ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሊላሂ ፊል አርድ መላኢካ ሰያሒን የሚዞሩ መላኢካዎች አሉ ለዚህ ብቻ የተወከሉ ማለት ነው። ዩበልጉኒ ሚን ኡመቲ ሰላም ለኔ ምን ያደርሱልኛል? ሰላምታን ያደርሱልኛል። እኔ ግን እነዛ መላኢካዎች ሰላም የሚለኝን ባሪያ ያደርሱልኛል። ይሄ እንደው ኢማኑ ደክሞ ከሳቸው ጋር ያለው ቅርበት ደክሞ በመላኢካ በኩል ይደርስ እንዳለው ሁሉ ኢማኑ ደግሞ ሙሉ የሆነ ከሳቸው ጋር ያለው ቅርበት ከባድ የሆነ ደግሞ ቀጥታ የሚቀርብላቸው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም የሚሰሟቸውም አሉ ካሉበት የሚሰሟቸውም ደግሞ የአላህ ባሪያዎች አሉ። ስለዚህ ኢኽዋኒ በዚህ ቀን ደግሞ በተለየ መልኩ የምንወዳቸው የምናፈቅራቸው ነብያችን ሰለላሁ ዐለይሂ ወሰለም እሳቸው ነው ይሄን ያሉ አብዙብኝ ሰለዋት። እንደሳቸው ለኛ የሚያዝን የለም፣ እንደሳቸው ለኛ የሚሳሳ የለም። ነጃ መውጫችንን ነው እያመላከቱን ያሉት። ስለዚህ እኔ ላይ ሰለዋት አብዙብኝ፣ ሰላታችሁ ይደርሰኛል እኔ ጋር። ይሄ ያስደስታቸዋል። አላህም ጋር ጀለ ጀላሉ ደረጃው ከፍ ይላል ማለት ነው። ልክ እንደዛው ደግሞ አደብ የሌለው አደበ ቢስ የሚባለው የተዋረደ የሚባለው ሐዲታቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም የጠቀሱት ምን አሉ? ረጊማ አንፉ ረጁሊን አሉ። ረጊማ አንፉ ረጁሊን ማለት የሰውየው አፍንጫ መሬት ሲላስ ወይም ደግሞ አፈር ይንካው እንደማለት ይዋረድ እንደማለት ነው ነብያችን። ልክ እንደዛውም ደግሞ አላህ ያደህየው እንደማለት ያሲዛል ያሉ ዑለማዎች አሉ። ለምን እቺ ቃል ድህነትንም ይጠቀሙበታል። እንደዛው ድህነት ላይ ይውደቅ ይዋረድ መን ذكرت عنده እኔ አጠገቡ ስሜ ተወስቶ ፈለም ይሰልም እኔ ላይ ሰላዋት አላወረደ። እንደው በሱ አጠገብ ነብያችን ተብሎ
ነብዩላህ ረሱሉላህ ተብሎ ሰለላሁ ዐለይሂ ወሰለም ወባረከ ዐለይሂ ወዐላ አሊሂ ወሰሐቢ ጸጥ ብሎ ወሬውን ይቀጥላል ወይ የሆነ ነገር ይቀጥላል። ሌላ ሀገር ላይ የመን ላይ በነበርንበት ያየነው ሚደባደብ ሰው ብረት ይዘውና ሊደባደቡ ደርሰው ሰሉ ዐለ ነብይ ከተባሉ اللهم صل على محمد وعلى ال محمد ብሎ ነው ድብድቡ የሚቀጥለው። ማን ላይ አቋርጦት ማለት ነው። ሰላት ዐለ ነብይ ማንም ጸጥ አይባል። እዚህ ገበያ ቦታ ወይ ሱቅ ቦታ ላይ እንዲህ የተባለ ጸጥ ተብሎ ወሬውን ይቀጥላል ምንም እንዳልሰማ። ረሂመ አንፉ ረጁሊን ነብያችን ሰለላሁ ዐለይሂ ወሰለም የሰውየው አፍንጫ መሬት ይንካ ይዋረድ ዙል ይንካው ማለት ነው ውርደት ይንካው። እኔ ባጠገቡ ተጠቅሼ ስሜ ተጠቅሶ ሰላዋት ዐለ ነብይ ሰለላሁ ዐለይሂ ወሰለም እኔ ላይ ያላወረደ አሉ። በሌላ ሐዲታቸው ላይ ደግሞ የታወቀው ሐዲታቸው ላይ ምን አሉ? አሚን 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 ያሉበት ሶስቴ ወደ ኹጥባ ወደ ሚንበራቸው ይወጡ ያሉበት ጊዜ ሲጠይቋቸው ሶስተኛው ምንድነው? እኔ ያንተ ስም ጅብሪል ነው የሚናገር አለይሂ ሰላም ያንተ ስም ተጠቅሶ ሰላዋት አንተ ላይ ያላወረደ አላህ ከራህመቱ ያርቀው ብሎ ጅብሪል ዱዓ ሲያደርግ አለይሂ ሰላም ነብያችን ሰለላሁ ዐለይሂ ወሰለም አሚን ያሉበት ማለት ነው። ከራህመት የሚርቅበት ነው ሰው። ይሄ በቃ ትንሹ ደረጃ ነው። የሰላ ዐለ ነብይ ዑለማዎች እንደሚሉት ግዴታው ትንሹ ደረጃ ይሄ ነው። ሲወሱ ስማቸው ሲወሳ ሰላት ዐለ ነብይ ማውረድ ይሄ ትንሹ ነው እንጂ ተወሳም አልተወሳም ሰውየው ራሱ ጋር ተርቲብ አድርጎ እንዳልኳችሁ ሞክሩት ያ ኢኽዋን። በቀን 1 ሰዓት ሊወስድብህ ይችላል 1000 ሰላ ዐለ ነብይ ባጭሩ 1 ሰዓት ተኩል 2 ሰዓት 2000 3000 እያደረግ ኸይር የተባለ ነገር እንዳለ ቤትህ ላይ ሲመጣ የቤትህ ላይ ያለው ጨለማ ሲወጣ ቤተሰብህ ሲስተካከል ያስጨነቀህ ነገር እንዳለ ስኬት ላይ ሲወድቅ ትታያለህ። የተጀረበ የተሞከረ ነገር ነው ዑለማዎቹም ጋር ያዩት ማለት ነው። ስለዚህ ይሄን ነገር ትኩረት ሰጥተነው ይሄን ረቢዕ መነሻ እናድርገው መንቀሳቀሻ እናድርገውና ረቢዑ ከማለቁ በፊት ይሄን ያክል ሰላ ዐለ ነብይ አውርጄ እሞታለሁ ጨርሰዋለሁ ማለት ነው።